ብዙዎቻችሁ እዚህ ጋር የቻይና ስቶፍ እየቀለጠ ትቸገራላችሁና እንዴት የቤት ውስጥ ማስተካከል እንደምችሉ ማሳያችሁ በቀላል መንገድ ይሄ እንዳይቀልጥና በውስጥ በኩል ያለ ደግሞ ይሄኛው እንዳይቀልጥ አድርጋችሁ ራሳችሁ የቤት ውስጥ መስራት እንደምችሉ ማሳያችሁ። ይሄን በምታዩት መልኩ ይሄኛው ጎምኒውን ተጭናችሁ ታውጡታላችሁ። ይሄን ውጭ ወደ ውጭ ማለት ነው። ተጭናችሁ ካወጣችሁ በኋላ ምን እንደምታደርጉት ይሄኛውን ታወጣላችሁ። የቀለጠ ጋር ድረስ ትቆርጡታላችሁ። እንደዚህ አይነት ኮኔክተር ኦሪጂናል ነገር በእንደዚህ አይነት ብትሰሩ ጥሩ ነው። በመቀጠል ምን እንደምታደርጉት ይሄኛውን ልክ እንደዚህ ታረጉና መልሳችሁ እንደነበረ ትከቱታላችሁ ማለት ነው። ያው በእጃችሁ ጫን ስታረጉ ራሱ ይገባል። ምንም የሚያስቸግር ነገር የለም። ያው ፒንሳ እንኳን አያስፈልግም። በመቀጠል ምን እንደምታደርጉት እችኛውን መላጥ ነው። ያው እዚህ ጋር ያለችውን ግራውንዷን ፈታ ፈታ ታረጉትና ይሄኛውን ያው እዚህ ጋር ግራውንዱ አንደኛ ወደ ውጭ ገመዱ ተስቦ እንዳይወጣ ይረዳል። ይሄኛው ያው በምታዩት መልኩ ይሄኛውን ግራውንዱን ታስሩታላችሁ። በመቀጠል እቺ ሁለት ክር ነው የቀረው። ሁለቱን ክር እንዴት ነው የምትቀጥሉት የምታገናኙት የሚለው ነገር ከዚህ ጋር አብረን እናያለን ማለት ነው። እዚህ ጋር አሁን ዝብርቅርቅ ስላለ አትፍሩ፣ ምክንያቱም ይሄኛውን ማላቀቅ ነው። ይሄኛውንም ማላቀቅ በምታዩት መልኩ ያው እዚህ ጋር የምታዩት እዚህ ከማብሪያ ማጥፊያ ወጥቶ ያው ከዚህ ጋርና ከዚህ ጋር ወጥቶ የሚመጣው አንድ ላይ ነው የሚታሰረው ለሌላ ጊዜ። እዚህ ጋር ደግሞ ከዚህና ከዚህ የሚወጣው አንድ ላይ ነው የሚታሰረው። እዚህ ጋር ቢቀየር ችግር የለም። ይሄኛው እዚህ ጋር ቢታሰር ይሄኛው እዚህ ጋር ቢቀየር ችግር የለም። በመቀጠል እቺውን መላጥ ነው። በመቀጠል ይሄው አንዳንዱ ላይ ማሰር ነው ቀድማችሁ። ይሄ ዘለቄታዊ መፍትሄ ነው። ያው እቺኛውን ሳብ ታርጉና እዚህ ውስጥ ማስገባት፣ ይሄኛውንም ማስገባት። በመቀጠል ምን እንደምታረጉት ይሄው በደንብ አድርጋችሁ ማጥበቃችሁን አትርሱ እንዳይቀልጥ። አንደኛው ንዝረት አይኖርም። በመቀጠል እንሞክራለን ማለት ነው። ምንም አይነት ሚነዝር ነገር የለም። አያችኋል?